አውቀዋለሁ፣ ስሜቱን አውቀዋለሁ። ቀረጻ፣ ኤዲቲንግ፣ ዳታ ለፍተ ቪዲዮ ስትልቅ የሚያየው ሰው የለም። ለምን? ቪዲዮ መጥፎ ስለሆነ ነው ወይስ አልጎሪዝሙ ጠልቶ ነው? መልሱ ስትራቴጂህ ላይ ነው። ዛሬ ከዳሎል አካዳሚ በወሰድነው ወሳኝ ትምህርት የዩቲዩብ እና የቲክቶክን አልጎሪዝም እንዴት እንደምታዘዙ እነግራችኋለሁ። ይሄ ተራ ቲፕ አይደለም፣ ይሄ የዲጂታል ዓለም ሕግ ነው። አብራችሁን ቆዩ። ወደ ዩቲዩብ እንግባ። እዚህ ጨዋታው ሁለት ሕጎች አሉት። አንደኛ ንኩኝ ማለት ክሊክ ትሩ ሬት። ቪዲዮ ውስጥ ወርክ ቢኖር እንኳን በሩ ካላማረ ማንም አይገባም። ተምብኔይልህ ቃል ይገባል፣ ቪዲዮህ ደግሞ ቃሉን ይፈጽማል። ፎቶ ጥርት ያለ፣ ቀለሙ የሚስብ እና ጽሑፉ ጉጉት የሚፈጥር መሆን አለበት። ሁለተኛው ሕግ ቆዩልኝ ማለት ሪቴንሽን። ሰው ገብቶ ወዲያው ከወጣ ዩቲዩብ ይሄ ቪዲዮ አይረባም ብሎ ይቀብረዋል። ስለዚህ የመጀመሪያዎቹ 30 ሰከንዶች የህይወትና ሞት ጉዳይ ናቸው። ሰላምታ አታብዛ፣ ኢንትሮ አታርዝም፣ ቀጥታ ወደ ጉዳዩ። ለምሳሌ ዛሬ እንዴት ኦንላይን ብር መስራት እንደምትችሉ አሳያችኋለሁ ብለህ ጀምር። ቃል የገባህላቸውን ነገር እንደምትሰጥ ወዲያው አረጋግጥላቸው። አሁን ደግሞ ወደ ቲክቶክ። እዚህ ነገሮች ይለያሉ። ዩቲዩብ ላይ ለማሳመን 30 ሰከንድ አለ። ቲክቶክ ላይ ግን 3 ሰከንድ ብቻ ነው ያለ። 1 2 3 አለቀ። በዚህ ጊዜ ውስጥ ተመልካቹን ካልያዝከው ጣቱ ወደ ላይ ይወነጨፋል። እንዴት እንያዛቸው? 1 ቪዥዋል ሆክ፣ ገና ቪዲዮ ሲጀምር እንቅስቃሴ ወይም አዲስ ነገር አሳይ። 2 ትሬንዶች፣ አዳዲስ ሙዚቃዎችንና ቻሌንጆችን ተጠቀም። ግን ዝም ብለህ አትግዳ፣ የራስህን ቅመም ጨምርበት። የሐበሻ ቀልድ ከሆነ የሐበሻ ዘፈን ከሆነ ከራስህ ይዘት ጋር አዋህደው። 3 ሉፕ፣ ቪዲዮ ሲያልቅ እንደገና እንዲጀምር አድርገህ ኤዲት አድርገው። አልጎሪዝሙ ሰው ደጋግሞ ሲያየው ይወደዋል። ብዙ ሰዎች የሚሳሳቱት ነገር አለ። ካሜራዬ ስለማይረባ ነው ይላሉ። ውሸት። ትልቁ ምክር ኦዲዮ ከቪዲዮ ይበልጣል የሚል ነው። ምስሉ ቢደበዘዝ ሰው ይታገሳል። ድምፁ ከረበሸ ግን ማንም አይሰማህም። ስልክህ በቂ ነው፣ ድምፅህ ግን ጥርት ይበል። ሌላው ትልቁ ስህተት ቪው መግዛት። እባካችሁ ይህን አታደርጉ። ቦቶች ቪዲዮን ያዩታል ግን አይወዱትም። ኮመንት አይሰጡም፣ ሼር አያደርጉም። ይሄ ደግሞ ቻናልህን ይገድለዋል። ብዛት ወይስ ጥራት? በቀን 10 መጥፎ ቪዲዮ ከምትለቅ በሳምንት 1 ምርጥ ቪዲዮ ብትለቅ ይሻላል። አልጎሪዝሙ የሚፈልገው እርካታን ሳቲስፋክሽን ነው እንጂ ብዛትን አይደለም። ወዳጆቼ፣ የዩቲዩብ እና የቲክቶክ ጉዞ የማራቶን ሩጫ እንጂ የስፕሪንት አይደለም። በትዕግስት በጥራትና በትክክለኛው ስትራቴጂ ከሰራችሁ ውጤቱ አይቀርም። እነዚህን ክህሎቶች በዝርዝር በቪዲዮ ኤዲቲንግ እና በዲጂታል ማርኬቲንግ ታግዞ መማር ከፈለጋችሁ ተቀላቀሉን። ቪዲዮውን ከወደዳችሁት ላይክ፣ ለጓደኞቻችሁ ሼር አድርጉ። ቀጣይ ምን እንድንሰራላችሁ ትፈልጋላችሁ? ኮመንት ላይ ያስቀምጡልን። ቻው።